ሰላም ዛሬ ደግሞ ከቤሩ ከተማ ተነስተን ከአንድ ተኩል እስከ 2 ሰዓት የሚወስደው መንገድ አቋርጠን ወደ ውቧ ዛሌ ወደሚገኘው መድኃኔዓለም ቤተክርስቲያን አብረን እንሂድ። ይሄው መንገዱ ያንን አስደናቂውን የዳህር አልባይዳርን የተራራ እይታ ቀንጨብ አድርጌ ያሳያችሁ ነው። መዳረሻችን የቅዱስ መጥመቀ መለኮት ዮሐንስን ዓመታዊ በዓል በታላቅ ድምቀት ለማክበር እየተጓዝን ነው። እግዚአብሔርን እያመሰገነን ወደ መቅደሱ ስንገባ የሚሰማው ሰላም ልዩ ነበረ። ይቺ የታሪካዊቷ ሊባኖስ ምድር ገና ከጥንት ጀምሮ ከጌታችን ከኢየሱስ ክርስቶስ ቅዱስ እግር መርገጥ ጀምሮ እስከ ደቀ መዛሙርቱና ደቂቀ ቅዱሳን ድረስ የተረገጠችና የተባረከች ቅድስት ሀገር ናት። ይኸው ዛሬም ለኛ በረከቱ ተርፎን ለስጋችን ተሰደን ብንመጣም ለነፍሳችንን ተርፎን የቅዱሳንን ክብር ለማክበር እንዲህ በነጻነት እንባረካለን። መመረጥ ነው። እግዚአብሔር ይመስገን። ፈጣሪያችን በባዕድ ሀገር የሰጠን ክብር በእውነት ድንቅ ነው። ቅዳሴው ተጠናቆ ታቦተ ሕጉ በክብር ሲወጣና የሰንበት ተማሪዎቹ ያሬዳዊ ዜማን በከበሮ ሲያከብሩ ልብን በደስታ ይሞላል። ለመሆኑ ይህ የምናከብረው ቅዱስ ዮሐንስ ማን ነው? እስኪ እናንተ ኮሜንት ላይ ጻፉልኝ ስለ ቅዱስ ዮሐንስ። እኔም ትንሽ ልበላችሁ። መጥምቁ መለኮት ቅዱስ ዮሐንስ በጌታችን አንደበት ከሴቶች ከተወለዱ መካከል ከእርሱ የሚበልጥ የለም የተባለለት ታላቅ ነብይ ነው። በበረሃ ዘመኑን አሳልፎ የእግዚአብሔር መንግስት መንገድ የጠረገ በመጨረሻም ስለ እውነትና ስለ ሕጉ ራሱን አሳልፎ የሰጠ የጽናትና የቅድስና አባት ነው። ዛሬም በሰው ሀገር በጽናት እንድንቆም የእርሱ ረድኤት ብርታት ሆኖናል። የበረከቱ ተካፋዮች ሆነን በሰላም ጨርሰን ወደ የቤታችን ስንመለስ ነፍሳችን በበረከት ጠግባለች። እግዚአብሔር ይመስገን። የታላቁ መጥምቁ ቅዱስ ዮሐንስ ረድኤትና በረከት በሁላችንም ላይ ይደርብን፣ በያለንበት ይጠብቀን። ውድ የዚህ ቻናል ቤተሰቦች ይህንን ውብ መንፈሳዊ ጉዞ ከኔ ጋር ስለተካፈላችሁ በረከቱ ደርሷችኋል። ቪዲዮ ላይክ፣ ሼር፣ ፔጁን ፎሎ በማድረግ ለሌሎች የበረከቱ ተካፋዮች እንደሆኑ አድርጉ። ሰላም ሁኑልኝ።